ጆሴፊን ቤከርን የዘመኑ ልሂቃንና ታዋቂ ሰዎች ጥቁሯ ቬነስ ወይም የሮማ የፍቅርና የውበት ጣዖት፣ ጥቁሯ ዕንቁ፣ የንስሐ ቬነስና የክሬዮል ጣዖት እያሉ ያንቆለጳጵሷት ነበር። ታዋቂዋ ፈረንሳይ ደራሲ ሲዶኒ ጋብሪኤል በጣም ቆንጆዋ ግስላ ያለች ታሞካሻታለች። ታዋቂው አሜሪካዊው ደራሲና ጋዜጠኛ ኤርኔስት ሄሚንግዋይ ደግሞ እስከዛሬ ካያቸውና ወደፊትም ከሚያያቸው ሴቶች ሁሉ እጅግ ውብ ብሎ በዘመኑ ገልጿታል። ከሰው ሰራሽ ሙዝ ተቀጣጥሎ ከተሰፋው ወርቃኗ ላይ በምታገለድመው ዘባተላዋና መቁጠሪያ የሚመስለው የአንገት ጌጧ የእሷም የዘመኑ ጃዝም መለያ እስከመሆን ደርሶ ነበር። በአሜሪካ በጥቁሮች ላይ ይፈጸም የነበረው መድሎ እና ዘረኝነት አምራ ስለተቃወመች የአሜሪካው የፌዴራል የምርመራ ቢሮ ኤፍቢአይ በአይነ ቁራኛ ሲከታተላት ኖሯል። ቤከር ደጋግማ የቆዳ ቀለም አንዱን ከሌላው ለመለየት ብቻ የሚውልበት እና የዘርና የማንነት መገለጫ መሆኑ የሚቀርበት ዘመን እንደሚመጣ ተንብያለች። በሃይማኖትም ከነፍስ ጋር የሚገናኝና የሚያቀራርብ የትውልድም ቦታ ማንነትን ከማሳየት ባሻገር የልዩነት ምንጭ እንደማይሆንም ተናግራለች። ዛሬ ያቀረብኩላችሁ የእልፍ ተክለ ስብዕናና ተሰጦ ባለቤት የነበረችውና የባቢሎን የዘርና የጥላቻን ግንብ በጽናት ስለደረማመሰችው ጆሴፊን ቤከር ነው። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዴሚን ሉዊስ ዘ ፍሌም ኦፍ ሬዚስታንስ በሚለው መጽሐፉ ጥቁር አሜሪካዊቷን ጆሴፊን ቤከርን የፈረንሳይ አርበኛ፣ የብሪታንያ ሰላይ፣ ባለብዙ ስብዕና መሆኗን መስክሯል። ሉዊስ በዚህ የጆሴፊን ዘካሪ መጽሐፍ የሶስት ተሰጦ ባለቤት ማለትም ተዋናይት፣ ዳንሰኛና ዘፋኝ እንደሆነች ይዘረዝራል። ፓሪስ በሚገኘው ቼዝ ጆሴፊን በሚባለው የምሽት መዝናኛ ቤቷና በተለያዩ ፊልሞች እነዚህን ተሰጥኦቿን በማሳየት ዝና እና እውቅና ተርፋለች። እንደ አውሮፓውያን አቆጣጠር በ1927 ሳይረን ኦፍ ዘ ትሮፒክ በተባለ ፊልም የተወነች የመጀመሪያ ጥቁር ሴት ናት። ጥቁር አሜሪካውያን በቆዳቸው ቀለም አድሎና መድሎ የሚፈጸምባትን ዘረኛይቱን አሜሪካን ሸሽታ ወደ አውሮፓ ፓሪስ በማቅናት ባጭር ጊዜ ውስጥ እውቅና እና ዝና በማግኘቷ ፈረንሳይን እንደ ሀገሯ ቆጠረቻት። ዝነኝነቷን፣ ታዋቂነቷንና ተወዳጅነቷን እንደ ሽፋን በመጠቀም በሁለተኛው የዓለም ጦርነት ለፈረንሳይ ሰልላለች። የሂስትሪ ድረገጹ ክሪስቶፈር ክሌን ጆሴፊን ቤከርስ ዴሪንግ ደብል ላይፍ አስ የወርልድ ዋር ቱ ስፓይ በሚለው መጣጥፍ በ1939 በመላው አውሮፓ የጦርነት ነጋሪት ሲጎሰም የፈረንሳይ ወታደራዊ ደህንነት ኃላፊ የማይገመትን ሰው በሰላይነት መለመለ። በፈረንሳይ ሲበዛ ታዋቂና ዝነኛ የሆነችውን ዘፋኝ፣ ተዋናይትና ዳንሰኛ ጆሴፊን ቤከርን ጆሮ እንድትሆነው ጠየቃት። ክሌን እንዳሰፈረው የሁለተኛው የዓለም ጦርነት እንደፈነዳ የወታደራዊ ደህንነት መኮንን ዣክ አብቴ አብዛኛውን ጊዜ ናዚ ጀርመንና አጋሩን የሚሰልልለትን ሰላይ ትኩረት አድርጎ ሰርቷል። የወታደራዊ ስለላ መኮንን በተለይ አዘውትረው የውጭ ጉዞ በሚያደርጉትና ብዙም ታዋቂ ባልሆኑ ሰዎች ላይ መረቡን ይጥላል። ጆሴፊንን መመልመሉን የቅርብ አለቆችና ባልደረቦቹ በተረዱ ጊዜ መነጋገሪያ መሆኑ አልቀረም። ዴሚን ሉዊስ ኤጀንት ጆሴፊን አሜሪካን ቢዩቲ ፍሬንች ሂሮ ብሪቲሽ ስፓይ በተሰኘ ሸጋ መጽሐፉ ናዚ የብርሃን ከተማዋን ፓሪስን ሲቆጣጠር ጆሴፊንን ጨምሮ ጥቁሮችና አይሁዶች በየትኛው መድረክ ስራቸውን እንዳያቀርቡ እንደታገዱ አስፍሯል። ቆንጆዋ ግስላ በዚህ የናዚ ዘረኛ ውሳኔ ሳትሸማቀቅ እና ወደ ትውልድ ሀገሯ አሜሪካ ልመለስ ሳትል የአዶልፍ ሂትለርን ናዚና የቤኒቶ ሞሶሊኒን ፋሺስትን በጀግነት ለመፋለም ወሰነች። በነርስነት ሽፋን የወራሪውን ኃይል ወታደራዊና አስተዳደራዊ ተቋማትን እንቅስቃሴዎች እየተከታተለች ጠቃሚ መረጃዎችን ለፈረንሳይና ለብሪታንያ ማቀበል ጀመረች። በበርካታ እና ሚስጥራዊ ስለላዎች በመሳተፍ እጅግ ጠቃሚ የሆኑ መረጃዎችን ወገን ላለችው ጦር በማቀበል ከጀግኖች ተርታ ትጠራለች። ማቲው ብራት ጆሴፊን ቤከር ኤንድ ሬንቦ ትራይብ በተሰኘ መጽሐፉ ጥቁሯ አሜሪካዊቷ ጆሴፊን የተለየች ተወዳጅ፣ ተጽዕኖ ፈጣሪ እና ቆንጆ ከመሆኗ ባሻገር ለእንስሳት ልዩ ፍቅር እንዳላት ይገልጻል። ጆሴፊን የመጀመሪያ ጥቁር አሜሪካዊት አብሪ ኮከብ ብቻ ሳትሆን ዘረኝነትን በድፍረት ፊት ለፊት የገጠመች ፋና ዋጊ ናት። የተለያየ ቀለም፣ ዘር፣ ሃይማኖትና የትውልድ ሀገር ያላቸውን 12 ህፃናት በማደጎ በማሳደግ የቀስተ ደመና ነገር ብላ የሰየመችውን የመጪውን ዘመን ትንቢታዊ ሐሳቧን ተግብራ አርአያ የሆነች ብረት እመቤት ነች ይላታል። በሰዎች ህይወት ውስጥ የሚጨበጥ ለውጥ ማምጣት እችላለሁ ብላ የምታምን ጊዜዋን ቀድማ የተገኘች አንቂ ነበረች። በዘመኗ ጆሴፊንን ያክል ፎቶ የተነሳ በክብር እና በዝና ዙፋን የተዝመነመነ የሰው መውደድ አክሊል የደፋ የለም። ይህችን መልቲ ዓለም ከተሰናበተች በኋላ ስለሷ በርካታ መጽሐፍት ተጽፈዋል። ከነዚህ አንዱ የፔጊ ካራቫንቴስ ዘ ሜኒ ፌስስ ኦፍ ጆሴፊን ቤከር ነው። ደፋሯና ቆራጧ ጆሴፊን የኮሚክና እና የሙዚቃ ችሎታዋን ወደ ዘመኑ የጃዝ ንግስትነት ያሳደገች ምትሃተኛ እንደሆነች ነው ፔጊ በመጽሐፏ የገለጸቻት። ቆንጆዋ ግስላ በ1906 በሴንት ሉዊስ የአይጥ መንጋ በሚርመሰመሰበት የድሆች ሰፈር ነው የተወለደችው። ትምህርቷን በተደጋጋሚ ታቋርጥ እንደነበርና ለአቅመ ሔዋን ሳትደርስ ገና በ13 ዓመቷ የመጀመሪያ ባሏን አገባች። በጥቁርነቷ ይደርስባት በነበረው የዘረኝነት ጫና በመማረር በ19 ዓመቷ በዳንሰኝነት ተቀጥራ ወደ ፓሪስ አቀናች። ከዳንሱ በተጨማሪ መዝፈንና መተውን በመጀመሯ በአጭር ጊዜ ውስጥ ከፍተኛ ተከፋይ ከመሆን ባሻገር ዝናዋ በአውሮፓ ናኘ።
በዝናዋ እና እውቅናዋ በፓሪስ ፈረንሳይና በመላው አውሮፓ በእያንዳንዱ ቤተሰብ እስከ መታወቅ በደረሰችበት በ1939 ፈረንሳይና ብሪታንያ በተስፋፋው እና ወራሪው ናዚ ጀርመን ላይ ጦርነት አወጁ። ጆሴፊን ቤከር የፈረንሳይ ወታደራዊ የስለላ አገልግሎት ተቀላቅላ ጥብቅ ሚስጥራዊ መረጃ የሙዚቃ ኖታ በምትይዝበት ወረቀት እየተጠባበቀች ትከተባለች። ናዚን ለመሰለል መወሰኗ ምን ያክል ደፋር እንደሆነች ያሳያል። ቁንጅናዋን እና እውቅናዋን እንደ ሽፋን በመጠቀም በውበቷ በማማለል አምባሳደሮችን፣ ወታደራዊ አታሼዎችን፣ የናዚ የመረጃ ሰራተኞችንና ሌሎችን በኤምባሲዎች በሚዘጋጁ የኮክቴል ግብዣና መሰል አጋጣሚዎች በመሰለል ለፈረንሳይ ወታደራዊ ደህንነት ማቀበሉን ተያያዘችው። የልቧን በር ከፍታ ፍቅር ለቸረችኝ ፈረንሳይ ሕይወቴም ብሰጣት ያንስባታል እንጂ አይበዛባትም በማለት በሕይወቷ ተወራርዳ እጅግ ጠቃሚ የሆኑ ወታደራዊና አስተዳደራዊ መረጃዎችን በማቀበል ኋላ ላይ ለተመዘገበው ድል የላቀ ሚና ተጫውታለች። ስራዎቿን በአውሮፓ የተለያዩ ከተሞች እየተዘዋወረች ስታቀርብ ፋሺስቶች እና ናዚዎች ወደ ሀገርሽ አፍሪካ ተመለሺ እያሉ ያንጓጧት ስለነበር ሁለቱ ግንባር ፈጥረው አውሮፓን ድል አድርገው ስልጣን ቢይዙ ምን ሊከተል እንደሚችል ስለተገነዘበች ትግሉን ያለምንም ማቅማማት ተቀላቀለች። ሁለተኛ ሀገሯን ፈረንሳይ ከወራሪ ናዚ ነፃ ለማውጣት የትኛውንም መስዋዕት ለመክፈል ዝግጁ መሆኗን ለኢቦኒ መጽሔት መግለጿንና የመጀመሪያ የስለላ ስራዋን የአክሲስ አባላት በሆኑት ጣሊያን እና ጃፓን ኤምባሲዎች በተዘጋጀ ግብዣ መጀመሯን ሂስትሪ መጽሔት ያወሳል። በግብዣው ወቅት የምታገኛቸውን መረጃዎች ተደብቃ በመዳፏ እና በክንዷ ላይ ትከትባለች። የመለመላት የፈረንሳይ የወታደራዊ ኃላፊ በድፍረቷ በመገረም ጥንቃቄ እንድታደርግ ሲመክራት እየሳቀች ሐሳብ አይግባ ማንም ትሰላለች ብሎ አይጠረጠርም በማለት ታዋቂ እና ዝነኛ መሆኗ ምን ያክል ሽፋን እንደሆነ ትገልጻለች። ከዚህ ጎን ለጎን በወታደራዊ ማዘዣዎች እየተገኘች ሰራዊቱን ታዝናናና ስደተኞችንና ቤት አልባዎችን ታጽናናለች። ወራሪው ናዚ ፓሪስን ከመቆጣጠሩ በፊት ከ480 ኪሎ ሜትር በላይ ወደሚርቀው ምስራቅ ፈረንሳይ ተጓዘች። እዚያም የፈረንሳይ አርበኞችና ስደተኞችን በአዲሱ መኖሪያ ቤቷ ታስጠልል ነበር። በ1940 ከወታደራዊ ደህንነት ኃላፊ ጋር በመሆን በለንደን ለሚገኘው የፈረንሳይ ስደተኞች መንግስት እና ለጀነራል ቻርል ዲጎል ጥብቅ ሚስጥራዊ ሰነዶችን እያሾለከች በመላክ እና ከዚያ የሚመጡትንም በህቡ ለሚንቀሳቀሰው ሽምቅ ኃይል በማቀበል ታላቅ ገድል ከመፈጸሟ ባሻገር የጀርመንን ጦር እንቅስቃሴ የሚያሳዩ ፎቶዎች እና በሚስጥር የተጻፉ ሌሎች ወታደራዊ መረጃዎችን በውስጥ ልብሷ እየደበቀች አውጥታለች። ለፈረንሳይ አርበኞችና ለብሪታንያዊ ደህንነት አባላትም አቀብላለች። ደቡብ አሜሪካን በሙዚቃ ድግሷ ለመዞር በሚል ሽፋን የፈረንሳይ ወታደራዊ ደህንነት ኃላፊን የግል ጸሐፊ ነው በማለት የስፔንን ድንበር አልፎ ወደ ገለልተኛዋ ፖርቹጋል እንዲሻገር በማድረግ የጀርመንን ጦር ማጃጃል የቻለች ደፋር ናት ይሏታል። ጆሴፊን በስፔንና ፖርቹጋል በሚገኝ ኤምባሲዎች ግብዣ እና በሌሎች ሁነቶች በመገኘት የአክሲስ ኃይሎችን ወታደራዊ እንቅስቃሴ እየሰለለችም ለፈረንሳይ አቀብላለች። ኤምባሲዎች በሚገኙ ግብዣዎች የምታገኛቸውን ወሳኝ መረጃዎች እንዳትረሳ መጸዳጃ ክፍል ገብታ በደንብ ትመዘግባለች። ጽሁፎቿ ቢያዙ ህይወቷን አደጋ ላይ እንደሚጥሉ ትረዳለች። ግን ማነው እሷ እንዳበስ ደበስ አድርጎ መፈተሽ የሚደፍረው? የቆንጆዋ ግስላ ተጽዕኖ ይህን ያክል የገዘፈ ነው። በ1941 በሰሜን አፍሪካዋ ሞሮኮ መዲና ካዛብላንካ የፈረንሳይ አገናኝ ቢሮና የእዝ ማዕከል ለመክፈት ከሀገሪቱ ወታደራዊ ደህንነት ኃላፊ ጋር ሜዲትራኒያንን ማቋረጥና ተልእኳን ማሳካት የቻለች ደፋር ናት። በሞሮኮ ቆይታዋ በህቡ ከሚንቀሳቀሱ የፈረንሳይ አርበኞች ጋር ከመስራቷም ባሻገር ቁጥራቸው ቀላል ያልሆኑ አይሁዶችን ከምስራቅ አውሮፓ እንዲወጡ በማመቻቸት ከናዚ ማሰቃያ ማጎሪያና ከሞት ህይወታቸውን ታድገዋለች። ቆንጆዋ ግስላታማ ባልጋ ቁራኛ ተይዛ ከአንድ ዓመት በላይ ሆስፒታል ተኝታ እንኳ እንደ ነፍሷ ለምትሳሳላት ፈረንሳይ ማገልገልን ለአፍታ አላስተጓጎለችም። ተሽሏት ከሆስፒታል ከወጣች በኋላም የአሊያንስ ወይም የባለቃል ኪዳኑ ሀገራት ማለትም የፈረንሳይ፣ የብሪታንያ፣ የአሜሪካ እና የሌሎች የጦር ሰፈሮችን ከአልጄሪያ እስከ እስራኤል እየጎበኘች ወታደሮችን ታበረታታና ታዝናና ነበር ይለናል ሂስትሪ መጽሔት ሲዘግብ። እንደ ሳት በሚንቀለቀለውና በሚያትበረብረው የሰሜን አፍሪካ በረሃና ሸዋ አውሎ ንፋስ ሳትፈታ ጂፕ መኪናዋን እያሽከረከረች ሲመሽባት ምድረ በዳ እያደረች ናዚን የተፋለመች ጀግና ናት። በ1944 ፓሪስ ከናዚ ወረራ ነጻ ስትወጣ ጆሴፊን ከ4 ዓመታት የስደት ትግል በኋላ ከራሷ አብልጣ ወደምትወዳት ፈረንሳይ ተመለሰች። ሰማያዊ ወታደራዊ መለዮ ተጎናጽፋ ደረቷ በሜዳሊያ ተንቆጥቁጦ ከኋላ ወንበር ተቀምጣ በፓሪስ ጎዳናዎች በወታደራዊ ክብር ስታልፍ በመንገዱ ግራና ቀኝ በቆሙ ሰዎች አበባ የተወረወረላት የጀግና አቀባበል ተደረገላት። ከዚያ ወዲህ ከያኔ ብቻ ሳትሆን ብሔራዊ አርበኝነቷም ጸና። ወታደራዊ መለዮ ዳግም የለበሰችው በ1961 በአንደኛውና በሁለተኛው ዓለም ጦርነት የላቀ ጀብድ ለፈጸሙ ሰዎች በክብር የሀገሪቱ መሪ የተበረከቱትን ወታደራዊ ንሻን በታዋቂው የሳን ፍራንሲስኮ ሙዚየም በመገኘት ስትቀበል ነው። ለመጀመሪያ ጊዜም የፈረንሳይ ሰላይ እንደነበረች በዚሁ ስነ ስርዓት ለዓለም ይፋ ሆነ። አይኖቿ በእንባ ተሞልተውና የለቅሶ ሳግ እየተናነቃት
ፈረንሳዊ በመሆን የኮራለው ህልሜን እውን ያደረኩት እዚህ ነውና ብላለች። ጆሴፊን ፈረንሳዊውን የኢንዱስትሪ ባለቤት ጆን ሊዊንን በ1937 ካገባች በኋላ ነው የአሜሪካ ዜግነቷን የተወችው። የፈረንሳይን ዜግነት አገኘች። ባለቤቷ አይሁድ በመሆኑ በናዚው ግብረ አበር የቪቺ አገዛዝ መጠን የሌለው ግፍና በደል ደርሶበታል። ጆሴፊን ጥቁሮችና ነጮች ለየብቻ ተቀምጠው ታዳሚ በሚሆኑበት ዝግጅት ባለመገኘት እና በሰብአዊ መብት ንቅናቄዋ ተሳትፎ ትታወቃለች። የጥቁሮች መብት ተሟጋች ማርቲን ሉተር ኪንግ በግፍ ከተገደለ በኋላ ንቅናቄውን እንድትመራ ብትጠየቅም የልጆቼ ደህንነት አደጋ ላይ ይወድቃል በማለት ሳትቀበል ቀርታለች። ቤከር የፈረንሳይን ምድር የረገጠችው በ1925 መሆኑን ኩፈርማን ይጠቅሳል። ወዲያው የስኬትና የዝናን ማማ ተቆናጠጠች። ጆሴፊን ከከያኒ በላይ ናት ትላለች። ሌላኛዋ የሂስትሪ ጸሐፊ ኤልሳ ሮዝ ከጥቁሮች መብት ጋር በነበራት ንቁ ተሳትፎ ኤፍቢአይ እንደ አደገኛ ወንጀለኛ በአይነ ቁራኛ ስለሚከታተላት 471 ገጽ ፋይል ሰንዶባት ነበር። ገና የ8 ዓመት ታዳጊ ያለች ቤተሰቧን በገቢ እንድትደጉም እናቷ ከትምህርት ቤት አስወጣ ነጮች ቤት በልጅ አጫዋችነት አስቀጠረቻት። ቀጣሪዎቿን ቀና ብላ እንዳታይና ልጆቻቸውን እንዳትስም ደጋግሞ ያስጠነቅቋት እንደነበር እሷም አትረሳም። ጥቁሮች ምን ያክል በነጮች ዘንድ የበታችነት ሆነው እንደሚታዩ የተገነዘበችው በዚህ የልጅነት ዕድሜዋ ነው። 13 ዓመት ሲሞላት ከቤት ሰራተኝነት ወጣ በዳንሰኝነት ተቀጠረች። በ15 ዓመቷ ሴንት ሉዊስ ወደሚገኝ የሙዚቃና ድራማ ቡድን ተቀላቀለች። በመጨረሻም ጆሴፊን ስሟንም ዝናዋንም የሚመጥን ሀብት አገኘች። ባለወርቅ ፒያኖ የፈረንሳይ የመጨረሻዋ ንግሥት የሜሪ አንቶኔት አልጋ ባለቤትና አልማዝ ቅብ የሆነው የአንገት ጌጥ ያደረገ አቦ ሸማኔ እመቤት ሆነች ስትል ኤልሳ ሮዝ ዘግበዋለች። ፓሪስ በናዚ ከመያዟ በፊት ቤከር በየምሽቱ ዝግጅቷን አቅርባ ስጨርስ ለማረፍ ወደ ቤቷ ሳትሆን የምትሄደው ከፈረንሳይ የተለያዩ አካባቢዎች ተፈናቅለው በፓሪስ ተጠልለው ወደሚገኙ ሰዎች ነው። ታጽናናቸው፣ የአቅመ ደካሞችን አልጋ ታነጥፍና ገላቸውን ታጥብ ነበር። ይህ ስራዋ በአሜሪካ የምርመራ ቢሮ ኤፍቢአይ ጥርስ ማስነከሱ አልቀረም። ለ15 ተከታታይ ዓመታት ዕድሜዋ 60 እስኪሞላ ድረስ የኮሙኒስት ፓርቲ አባልና ጸረ አሜሪካ አድርጎ ተከታትሏታል። ፈረንሳይ ግን ዛሬም ታከብራታለች። ቅሪተ አካሏ ከዛሬ 4 ዓመት በፊት በፕሬዝዳንት ኢማኑኤል ማክሮን ውሳኔ እጅግ በተከበረው የፓንቲዮን መካነ መቃብር እንዲያርፍ ታዘዘ። ይህም ክብር የተጎናጸፈች የመጀመሪያዋ ጥቁር ነች። አስከሬኗ በልጆቿ ፍላጎት ሞናኮ ፈረንሳይ ነው ያረፈው። ከተወለደችበት ሴንት ሉዊስ ሚዞሪ፣ ገላዋ ግባት መሬት ከተፈጸመበት ሞናኮና አሻሯ ካረፈባቸው አካባቢዎች አፈር ተቆንጥሮ እነ ቮልቴር፣ ሩሶ፣ ቪክተር ሁጎና ሌሎች ታላላቆች ካረፉበት እንዲኖር ተደረገ። ይህም በፈረንሳይ ታሪክ ልዩ ገጽ ያላቸውን እንደ ጆሴፊን ቤከር ያሉ ባለውለታዎችን ካለፈ በኋላ ከማክበር ባሻገር ለዘረኞች ልዩ መልእክት ያስተላለፈ ነው ይለናል። ለዚህ ክብር እንድትበቃ ለፕሬዝዳንት ማክሮን በደብዳቤ ጥያቄ በማቅረቡ ምክንያት የተፈጸመለት ሎሬት ኮፈርማን እንደሱ አገላለጽ ጆሴፊን ቤከር በሴቶች መብት እና ነጻነት ትግል ዛሬም አርአያ ከመሆኗ ባሻገር ለፈረንሳይ የዋለችው ሲዘከር ይኖራል። ለዛሬ ያቀረብኩላችሁ ፕሮግራም ይህንን ይመስላል። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ፕሮግራም እስክንገናኝ ድረስ ቸር ያቆየን።